አዲስ የዓለም ዋንጫ አዳዲስ ህጎች በ2026 ፊፋ ከዓለም ዋንጫ ጋር በተያያዘ በአጨዋወት በተጫዋቾች እና በደጋፊዎች ላይም ጭምር አዳዲስ ህጎችን አውጥቷል። አንዳንዶቹ አሪፍ ናቸው፣ ሌሎቹ ደግሞ አዳዲስ ክርክሮችን ፈጥረዋል። ሁሉም ወደዳችሁም ጠላችሁ በዚህ ዓለም ዋንጫ ላይ ይተገበራሉ ወይም እየተተገበሩ ነው። ህግ 1 የ5 ሴኮንዱ ህግ። አንድ ተጫዋች የእጅ ወርወራ ወይም ምት ለመምታት ከዘገየ ዳኛው ግልጽ የሆነ የ5 ሴኮንድ አቆጣጠር ይጀምራል። 5 ሴኮንድ ካለቀስ መብቱ ለተቀናቃኞቻቸው ይሰጣል። ከሳጥኑ የሚመታ ምት ከዘገየ ደግሞ ተቀናቃኝ የማዕዘን ምት ይቻላል። ማንኛውም በረኛ በ8 ሴኮንድ ውስጥ እጁን ከኳሱ ነፃ እንዲያደርግ የሚገልጸው ህግ ላይ የተጨመረ ሌላ አዲስ ህግ ነው። በእርግጥ ይህ የጨዋታውን ሰዓት በአግባቡ ለመጠቀም ቢረዳም አሁንም ቢሆን ግን ተጫዋቾች ሰዓት የሚያባክኑበትን መንገድ ለማግኘት ደፋ ቀና ማለታቸው አይቀርም። ግን ከምንም ይሻላል። ህግ 2 10 ሴኮንድ። ተቀያሪ ተጫዋቾች በ10 ሴኮንድ ውስጥ ሜዳውን ለቀው መውጣት አለባቸው። ልክ የተቀያሪ ማሳያ ምልክቱ ከታየበት ሰዓት ጀምሮ ተቀያሪው ተጫዋች ሜዳውን ለመልቀቅ 10 ሴኮንድ ብቻ የሚሰጠው ይሆናል። በሰዓቱ ካልወጣስ የሚቀየረው ተጫዋች ከሜዳው ውጪ ጥጉን ይዞ ለ1 ደቂቃ መቆየት ይኖርበታል። ይህንም የሚያደርገው ቡድኑ በ10 ተጫዋቾች ሲጫወት እየተመለከተ ይሆናል። ይህ ህግ ኢላማ ያደረገው በመጨረሻው ደቂቃ ሰዓት ለማባከን በሜዳው ላይ የሚንቀራፈፉ ተጫዋቾችን ነው። መቼስ ታውቋቸው የለ ጫማ ማሰር፣ አንዳንድ አጉላክት እና በድንገት በማዕዘን ምቱ ባንዲራ መመሰጥ ምናምን። በቃ 10 ሰከንድ ይሰጣቸዋል። መስማት አለመስማት የራሳቸው ጉዳይ ነው። እናንተ ሰብስክራይብ እንድታደርጉ ስንት ሰከንድ ቢሰጣችሁ ይበቃችኋል? ሰብስክራይብ አድርጉ እንጂ። ይህን የዓለም ዋንጫ የወደዳችሁትም ከሆነ ላይክ አድርጉ። ህግ 3 የውሸት ጉዳቶች። አንድ ተጫዋች ከዶክተሩ በሜዳው ላይ የህክምና እርዳታ ከተደረገለት ለ1 ደቂቃ ሜዳውን ለቆ መውጣት አለበት። ይህም ኢላማ ያደረገው ለቡድናቸው አደረጃጀት ሲሉ የውሸት ጉዳቶችን ለሚያስመስሉ ተጫዋቾች ነው። ስለዚህ ሁለት ምርጫ ይኖራቸዋል። የዶክተራቸውን እርዳታ ከተቀበሉ ለ1 ደቂቃ ከጨዋታው ውጭ ይሆናሉ ወይ አርፈው መጫወታቸውን ይቀጥላሉ። ከዚህ ህግ በረኞች ነፃ ናቸው፣ ምክንያቱም ለ1 ደቂቃ አንድን በረኛ ከጨዋታው ውጪ ማድረግ የሚሆን ነገር አይደለም። ስለዚህ የውሸት ጉዳቶች ለበረኞች እንደቀጠለ ነው። ህግ 4 የቫር ኃይል መጨመር። አሁን ቫር ሁለተኛ ቢጫ ካርድ ለመስጠት ጥቅም ላይ ይውላል። ከዚህ በፊት ቫር ቀጥተኛ ቀይ ካርድ ለመስጠት ብቻ ነበር የሚጠቀሙበት። አሁን ግን ለሁለተኛ ቢጫ ካርድም ይሰራል። እንዲሁም የማዕዘን ምት ውሳኔዎችን ለማጣራትም ይጠቀሙበታል። ግን ይህ የሚሆነው ማጣራቱ ቶሎ የሚጠናቀቅ ከሆነ ነው። አንዳንዴም የተሳሳተ ተጫዋቾች ላይ ካርድ ሲወጣ ውሳኔውን ለማስተካከል የሚጠቀሙበት ይሆናል። ይህ የትኛውንም ሰው የሚያስቀይም ህግ አይደለም። ህግ 5 የዳኞች ካሜራ። ዳኞች በጨዋታዎች ላይ ካሜራዎችን የሚያደርጉ ይሆናል። የራሳቸውን ካሜራ አይደለም፣ በእግር ኳስ ባለስልጣናቱ የሚቀርብና በእነሱ ቁጥጥር ስር የሆነ ካሜራ ነው። ይህ ማለት ግን ዳኞች በትናንሽ ካሜራዎች አሸብርቀው ታያላችሁ ማለት አይደለም። ቪዲዮ ቀጣይ የሚመጡ ዳኞችን ለማሰልጠን ጥቅም ላይ ይውላል። ደጋፊዎችን ቢሆኑ አዲስ የካሜራ አንግል የማየት አጋጣሚ ያገኛሉ። ህግ 6 ኢኦጂኤስኦ። ኢኦጂኤስኦ ማለትም በግልጽ ጎል ሊገባ የሚችልበትን አጋጣሚ ማደናቀፍ ወይም ጎል ለማስገባት የሚያስችል አጋጣሚ ያገኘን ተጫዋች ላይ ፋውል መስራት ቀይ ያሰጣል። በድሮ ህግ ዳኛው አድቫንቴጅ ሰጥቶ ጨዋታው እንዲቀጥል አድርጎ ጎሉ ከገባ ቀይ ካርዱ ወደ ቢጫ ካርድ ይቀየራል። ግን በአዲሱ ህግ ተመሳሳይ ነገር ከተፈጠረ ምንም አይነት ካርድ አይኖርም፣ ምክንያቱም ጎሉን የማስገባት አጋጣሚ አልተደናቀፈም፣ ጎሉ ገብቷል። በተቃራኒው ጎሉ ካልገባ ካርዱ ይከተለዋል። ምክንያታዊ ህግ ነው። ባይሆን ግን የሚገርመው ይህን ለመገንዘብ 14 ዓመት መፍጀታቸው ነው። ህግ 7 በእጅ ሸፍኖ ማውራት። አንድ ተጫዋች ቅሬታ ለማንኛውም ግለሰብ ሲያቀርብ አፉን የሚሸፍን ከሆነ ቀይ ካርድ የሚወጣበት ይሆናል። Paraguay were down a player because Miguel Almiron became the first player to be shown a red card for covering his mouth while speaking to an opponent. Of course, this was a new rule. እጅ በአፍ ክንድ በአፍ እና ልብስ በአፍ ላይ የተከለከሉ ነገሮች ናቸው። ይህም የሆነው ተጫዋቾች ምንም ነገር ከአፍ አንባቢዎችም ሆነ ከካሜራ እንዳይደብቁ ነው። በሻምፒዮንስ ሊግ ጨዋታ ላይ የተከሰተ አንድ ክስተት ለዚህ ህግ መገኘት ዋነኛ ምክንያት ሆኗል። ግን ለወዳጃዊ ንግግር አፍ መሸፈን ችግር አያመጣም። ተመሳሳይ ድርጊት ነው፣ ግን ተቃራኒ ውጤት። በቦታው ዳኛው ንግግሩ የጥል ይሁን የሰላም የመለየት ግዴታ ይኖርበታል። ህግ 8 የውሃ እረፍት። ቀደም ሲል በተደረጉ አንዳንድ ጨዋታዎች ላይ ተመልክታችሁ ይሆናል። በእያንዳንዱ 23 ደቂቃ ላይ ለ3 ደቂቃ የሚቆይ የውሃ እረፍት ይኖራል። ምክንያት
አሜሪካ በጋ ላይ እንደመሆኗ መጠን ትሞቃለች። ስለዚህ ጨዋታው ሁለት የውሃ እረፍት ይኖረዋል። አንዳንዶች ይህን እረፍት ፎር ኳርተር በማለት እየጠሩት ነው። አሰልጣኞች ይህን አጋጣሚ ቡድናቸውን ለማደራጀት መጠቀም ይችላሉ። ይህም አደረጃጀታቸውን ለማስተካከል ነፃ የሆነ ሰዓት ይሰጣቸዋል። እንዲሁም አንዳንዶች ነገሩ እንደ አሳቢነት የቀረበ ቢሆንም ይህ አጋጣሚ ብዙ ማስታወቂያዎችን ለማስተላለፍ የተደረገ ዘዴም እንደሆነ ይናገራሉ። ህግ 9 የታገዱ ኮዳዎች። ፊፋ ተመልሶ ጥቅም ላይ ሊውሉ የሚችሉ የውሃ ኮዳዎችን ወደ ሜዳ ይዞ መግባት ለደጋፊዎች ከልክሏል። So those refillable water bottles are now banned at all matches across North America. ጨዋታው የሚደረገው በከባድ ሙቀት በበጋ ውስጥ ነው፣ ግን ኮዳ አይቻልም። ደጋፊዎች ከስታዲየም ውስጥ በጨዋታው ስፖንሰር የቀረበላቸው ውሃ መጠቀም ብቻ ነው የሚችሉት። ይህ እንደሚጠበቀው ደጋፊዎችን አላስደሰተም። በዚህም ፊፋ ከቀናት በኋላ ሀሳቡን በመቀየር አነስ ያለ የውሃ መያዣ ፕላስቲክ ይዞ መምጣት እንደሚችሉ ፈቀደ። FIFA backing down after criticism over its water bottle ban. In a post on social media, the organization says fans will now be allowed to bring one soft plastic factory sealed bottle into the stadiums at the World Cup in the US and Canada. አሁንም ቢሆን ግን ለደህንነት ሲባል የውሃ ኮዳዎች እንደታገዱ ናቸው። ህግ 10 የዓለም ዋንጫ ፍጻሜ። አዎ ለየት ባለ መልኩ ያሁኑ የ2026 የዓለም ዋንጫ ከሱፐር ቦል የተኮረጀ ይመስል የፍጻሜ ጨዋታው ሃልፍ ታይም ሾው ወይም የግማሽ ሰዓት ትርኢት ወይም ኮንሰርት የሚኖረው ይሆናል። ፊፋ የሚያቀርበው ምክንያት አዳዲስ ተመልካቾችን ለመሳብ ነው፣ በተለይ ሱፐር ቦልን የለመዱ አሜሪካውያንን። እንግዲህ ፊፋ ከሌሎቹ ሃልፍ ታይም ዝግጅቶች ኮንሰርቱ አጭር እንደሚሆን አልገብቷል። እሱን ደጋፊዎች ራሳቸው አይተው የሚወስኑ ይሆናል። ስለዚህ በጁላይ 19 የሚደረገው የ2026 የዓለም ዋንጫ ፍጻሜ መሃሉ ላይ ኮንሰርት የሚኖረው ይሆናል። ማንም ጠላም ሆነ ወደደ መሆናቸው የማይቀሩ ህጎች ናቸው። እነዚህ ህጎች ይህን ውድድር ከሌሎች የተለየ እንዲሆን ታስቦ የተደረገ ነው። ምን ያህል ውጤታማ ናቸው? ቀናቶች በሄዱ ቁጥር የምናይ ይሆናል።